በአዳይቱ በእንድፎና በገርበኢሴ ቀበሌዎች ላይ የሶማሌ ክልልና የአፋር ክልል መንግስታት በወሰን ይገባኛል ውዝግብ ውስጥ ከገቡ ድፍን 10 ዓመታትን ቢያስቆጥሩም በተለያየ ጊዜና በተለያየ ወቅት በሚነሱ ግጭቶች በሰው ህይወትና በንብረቶች ላይ ከፍተኛ ጉዳት ሲደርስ እንደነበረ የሁለቱ ክልሎች መንግስታትና የአካባቢው ነዋሪዎች ሲገልጹ ቆይተዋል። ሰሞኑን በሶማሌ ማህበረሰብና በአፋር ማህበረሰብ መካከል በተፈጠረ ግጭት ሳቢያ የፌደራል መንግስት የሁለቱንም የክልል ርዕሰ ብሔራትን መሪዎች አነጋግሮ በሁለቱ ክልሎች መካከል የሰላም ኮንፈረንስና የእርቀ ሰላም መድረክ እንዲካሄድ መወሰኑ ቢታወቅም በጥቅምት 18 በአዳይቱ ቀበሌ ላይ የተካሄደው የሰላም ኮንፈረንስ ግን የአንድ ወገንን ብቻ ያማከለ የሶማሌ ክልል መሪዎችንና የሃይማኖት አባቶችን እንዲሁም የኢሳ መሪዎችን ያላሳተፈ ምንም ከመድረኩ ጋር ግንኙነት የሌላቸውን ግለሰቦች ያሳተፈ ፍጹም ተቀባይነት የሌለው መድረክ ነው ሲሉ የኢሳ ተወላጆች የሆኑ የሶማሌ ክልል ነዋሪዎች አውግዘውታል። እንደ ኢሳ ጎሳ ተወላጆች አገላለጽ ከሆነ የሶማሌ ህዝብና የአፋር ህዝብ በታሪክ ምንም አይነት የከፋ ግጭት አልነበረውም ያሉ ሲሆን የነበረው ግጭትም ቢሆን በግጦሽና በውሃ ምክንያት የሚፈጠር ሲሆን አሁን ግን ግጭቱ መልኩን ቀይሮ ወደ ወሰን ይገባኛል ተለውጧል። ስለዚህ በመንግስት መገናኛ ብዙሃን ድርጅቶችና በማህበራዊ ሚዲያ እየተሰራጨ የሚገኘው ዘገባ በሶማሌ ክልል ህዝብና በኢሳ ጎሳ ማህበረሰብ ዘንድ ፍጹም ተቀባይነት የሌለው ተግባር ነው ብለዋል። ካሁን በፊት ኢሳና አፋር ጦርነት ግጦሽ ሳርና ውሃ የነበረ ነው። አሁን ግን ስለ ይገባኛል ጥያቄ ነው ያለው። ማንኛውም ሰው ያውቃል። የኢትዮጵያ ድንበር ውስንና ማንነት ጥያቄ ኮሚሽን መግባት አልቻለም። ሰላም ሚኒስቴር ያስተባበራቸው መከላከያ ሰራዊት 24 ሰዓት ህዝቡን ያቀጣቀጡ የሚያፈናቅሉት እነሱ ናቸው። የሶማሌ የኢሳ ብሔረሰብ አካላትን ያገለለ ከሌላው የአፋር ወረዳ በመኪና የተጫኑ በመከላከያ ሰራዊት ጥበቃ ስር ሆኖ አዳይቱ ላይ ኮንፈረንስ የሶማሌው ኢሳና የአፋር እንዳደረጉ ተቆጥሮ ሚዲያም ይሄን ሐሰተኛ ስታት የዘገበበት ዘገባ በጣም ውሸትና ያልተፈጸመ መሆኑን በዚህ ለመግለጽ እንወዳለን። በስመ እርቅ ሰላም የውሸትና የስራ ኮንፈረንስ አዳይቱ ቀበሌ ላይ መከናወኑን ተከትሎ በኢቲቪ በፋና እና በዋልታ ላይ የሀገር ሸማግሌዎችና የኡጋዝ ሙስጠፋ በማለት ፍጹም መሰረተ ቢስ እና ሐሰተኛ ዜና አስተላልፈዋል። ማንም ያልሄደበት ማንም ያልተገኘበት ቦታ እንደዚህ በማለታቸው የሶማሌ ኢሳ ጎሳ ይቅርታ መጠየቅ አለባቸው። የኢሳ ተወላጆች አክሎም በፌደራል መንግስቱ በተሰጠው አቅጣጫ መሰረት የሰላም ኮንፈረንስ እና የእርቀ ሰላም ጉባኤ በሁለቱ ክልሎች ዕውቅና መሰረት ይከናወናል ቢባልም በአዳይቱ ቀበሌ ላይ የተካሄደው የሰላም ድርድር የሶማሌ ክልል ህዝብን የማይወክል በተለይም በኢሳ ተወላጆች ዘንድ ተቀባይነት የሌለው አሰራር ስለሆነ ህግና ህገ መንግስቱ እንዲከበር እንፈልጋለን ብለዋል። የክልሎች ወሰን በሚመለከት ጥያቄ የተነሳ እንደሆነ ጉዳዩ በሚመለከታቸው ክልሎች ስምምነት ይፈጸማል። ጉዳዩ በሚመለከታቸው ክልሎች ስምምነት ይፈጸማል። የሚመለከታቸው ክልሎች መስማት ካልቻሉ የፌዴሬሽኑ ምክር ቤት የህዝብ አሰፋፈር ፍላጎት ይደግማሉ። የህዝብ አሰፋፈር ፍላጎት መሰረት በማድረግ ይወስናል። ይሄ ቅሬታ ከመጣለት በኋላ ደግሞ ፌዴሬሽን ምክር ቤቱ በ2 ዓመት ውስጥ መወሰን አለበት። ነገር ግን ጥቅምት 18 ቀን አዳይቱ የተፈጸመው ፍጹም ህገ መንግስታዊና አፈና ነበር። ሰላም ኮንፈረንስ ይካሄዳል ተባለ፣ ተገናኙ። ሰላም ኮንፈረንስ አፋር ብቻ ነው እንደሚያካሂደው። ህዝባችን ለምን ይታፈናል? ህዝባችን ለምን ይገደላል? እናቶቻችን እየተቆሰሉ ነው። ትግስት እስከ መቼ ድረስ ነው የምንታገዘው? መንግስትስ ሆደ ሰፊው እስከ መቼ ድረስ ነው? መቼ ለምን አይቆርጥም? ፍትህ ነው እኛ የምንፈልገው። ከአንዴም ሁለቴም ፍትህ ነው የምንፈልገው። አሁንም ነገም ሶማሌ ነን፣ ኢሳ ማህበረሰብ ሶማሌ ነን፣ ሶማሌ ክልል ነን። ከአሁን በፊትም አፋር ጉድጓድ ውስጥ የከተተን ሰላም ሚኒስቴርና የተወሰኑ አካሎች ተስማምተው እንደነበሩ ይታወቃል። አሁንም እኛ ለውጥ ፈላጊ ነን። ሽብርተኞች የምንባል ሰዎች አይደለንም። የሚመለከተው አካል ችግራችን እንደፈታልን ነው የምንጠይቀው።